በወሎ ግንባር ተውለደሬ ቀበሌ 027 ልዩ ቦታዋ ቁንዲ የጠላት የትህነግ ጦር በቤተ ክርስቲያን ዙሪያ መሽጎ ወደ ወረባቦ ሊሻገር ዝግጅቱን አጠናቋል። ይህን ያዩ የአካባቢው ወጣቶች ወደ ቦታው የነፍስ ወከፍ መሳሪያቸውን ይዘው እየተመሙ ነው። በዚህ መሃል በአማራ ክልል የኦሮሞ ብሔረሰብ ዞን አስተዳደር ሚሊሻዎች ኪሎሜትሮችን አቋርጠው ከተፋሉና ጁንታውን ገጠሙት። ከዞናችን ካሉት 7 ወረዳዎች አንድ ሻምበል የሚሞላ ጦር ኃይል አሰባስበን በጋራ ቅንጅት ከየወረዳው የመጣነው አመራሮች ተቀናይተን ነው ይህን ውጊያ የመራ ነው። በዚህም በውጊያው ቦታው ቀጠና ላይ ስንደርስ የአካባቢው ማህበረሰብ በሾተል በገጀራ በድንጋይ አካባቢያቸውን እየጠበቁ ነበር። እኛን በስነ ስርዓት ተቀብለው ቦታውን በማሳየት ቁልፍ በሮችን በማሳየት ተቀምጠናል። በመጣም በማግስቱ እኛን ሊቆርጥ የመጣ ኃይል መልሰናል። ላለፉት 30 ዓመታት የህወሓት መራሹ መንግስት በታላቁ በአማራና በኦሮሞ ህዝብ መካከል የተለያዩ ሽብሮችን በመንዛት ለመለያየት የሞከረ ቢሆኑም በአሁኑ ሰዓት በወሎ ግንባር ከኦሮሞ ብሔረሰብ ዞን የመጡ ጀግኖች ወያኔን በመመከት ጁንታውን አባረው መልሰውታል። ህወሓት ላለፉት 30 ዓመታት አማራና ኦሮሞን ሲያጫርስ ነበር። የነሱ በሽታ በሸዋሮቢት ባጣዬ በጨፋሮቢት የደረሰውን ነገር የቅርብ ጊዜ ትዝታችን ነው። ግን እዚህ እኛ ስንመጣ ህብረተሰቡ በጥሞናን የተቀበለን ወንድሞቻችን ብለው ነው እንትን ያሉት። እኛም ወንድሞቻችን ተነኩ ብለን ነው። ሀገር ሲኖር ነው የምንኖረው። ሀገር ሲኖር ነው አብረን የምንኖረው። በመለያየት በጎሳ በጎጥ መለያየት ሀገራችንን አቆረቆዘን እንጂ ያመጣው ነው ጁንታን እኛ እስከዛሬ ድረስ አማራና ኦሮሞ ህወሓት ወይም ወያኔ ጁንታ እያለያየ በብሔር እያለያየ ሲያፋጀን የነበረ 27 ዓመት ሙሉ ሲጠቀምበት የነበረው አሁን ከዛ ተንቀሳቅሼ በሞራል የመጣው በሰጅና አገሬ ተወረረች፣ ወሎ ተወረረ፣ ደቡብ ወሎ ተወረረ ሲባል በሞራል ተንስቼ መጣሁኝ። የወረባቦና አካባቢው ወጣቶች በሁለቱ ብሔሮች መካከል ህወሓት የፈጠረውን የሐሰት ትርክት አልፈው ግንባር መጥተው ለወደቁት ወገኖቻቸው ምስጋናቸውን አድርሰዋል። የነሱን ኦኔና የነሱን አሰራር የነሱን ተአማኒነት የነሱን ኦሮሞና አማራ አንድ መሆኑን ያሳዩበትን እንደዚህ በቃ እጅና ጓንት መሆኑን ያሳዩበትን እኔ መናገር አልችልም። ምክንያቱም እኔ በቃ አልችለውም። አልহামዱሊላህ ግን ይሄን ጀግና በማግኘታችን ድል አድርገናል። ድል በመደረጉ ደግሞ በጣም ነው ደስ የሚለኝ፣ ልገልጠው አልችልም። አሁንም ይህ ከጀርባ የምታዩት ተራራ ለ4 ተከታታይ ቀናቶች ውጊያ የተደረገበት ተራራ ነው። እዚህ ተራራ አናት ላይ ጁንታው ከፍተኛ የሆነ ጦሩን ይዞ መጥቶ ውጊያ አካሂዶ ነበረ። ይህንን ቦታ ጁንታው ቢያልፍ ኖሮ ወዲያ ኮምቦልሻ ወዲህ ደግሞ ባቲ ዓላማዎቹ ነበሩ። በኦሮሞ ብሔረሰብ ዞን ጀግኖችና በአካባቢው ሚሊሻዎች ተገታ እንጂ። በርግጥ እኛ ያዝነው ግንባር በጣም አደገኛ ነው። እዚህ ቁንዲ የሚባለው ቤተክርስቲያኑ አካባቢ ትልቅ የመሸገ ኃይል ነበር። መከላከያ ልዩ ኃይል ከጀርባ ከቦ ይዞታል። መውጫ በር መሸሻ ያለው እኛ ያዝነው በር ነው። ይሄንን በር ወደ ተውለደሬ እንዳይገባ፣ ወደ ሐይቅ እንዳይገባ፣ ደሴ ኮምቦልቻ እንዳይገባ ዘግተን ይዘነዋል። ስለዚህ እኛ እዚህ መቀመጥ ትልቅ አስተዋጽኦ አድርጓል ማለት ነው። ለሱ መዳከም መሄጃ ቦታ አጥቷል። 4 ጊዜ ሙከራ አድርጎ 4 ጊዜውንም አክሽፈናል። አማራ ክልል የኦሮሞ ብሔረሰብ ዞን ሚሊሻዎች መልእክታችን ለጁንታው ይድረስ ብለዋል። እዚህ ላይ አንድ ትልቅ መልእክት ላስተላልፍ ፈልጋለሁ። ጌታቸው ረዳ በማህበራዊ ሚዲያ የሚለቃቸው አለ። ከሚሴ እኛ ኃይል አለ ይላል። ከሚሴ እሱ ኃይል እንዳልኖረ፣ ከሚሴ ኢትዮጵያ ህዝብ እንደሆነ፣ ከሚሴ አማራ በአማራ ክልል ከአማራ ህዝብ ጋር ወንድማማች መሆኑን አስመስክረናል። ደማችንን አፍሰናል። የነሱን አጉል ፕሮፓጋንዳ መተን ቀብረናል።